ባለቤቴ ከሌላ ሰው ጋር ፍቅር ጀምራለች ምን ላድርግ ይላል የዛሬ ባለ ታሪካችን። እሷ እዚህ እኔ እዛ እየተቃጠልኩኝ ሰው ሀገር ላይ እየኖርኩ ስራ ብዬ እናቷን ቤት ሽጣ ወደዛ ሀገር የላከችኝ እሷ ነች። ስለዚህ ለለያት ብዙ ውለታ ውላለታለች። በርግጥ እየሰራሁኝ ነው አይደል ያለሁት። ስለዚህ እሷ እዚህ ከሌላ ወንድ ጋር አሸሼ ገዳሜ እያለች ውለታ ፍቅር ይሆናል። ከባድ ነው ግን በጣም ውለታ ፍቅር ይሆናል ብዬ አላስብም። ሰላም የተከበራችሁ ነው የተወደዳችሁ የአይመን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንግዲህ ወደ ታሪኩ እንገባለን። እንዲህ ይላል ባለ ታሪካችን። ሰላም እንዴት ናችሁ? ፕሮግራማችሁን እከታተላለሁ። እኔ የምኖረው ሀገረ ቬትናም ነው። ኢትዮጵያ የምወዳት ባለቤት አለችኝ። እኔ በስራ ምክንያት በጣም ቢዚ ከመሆን የተነሳ በሳምንት አንድ ቀን ነው ባለቤቴን በስልክ የማገኛት። ከዛ ውጪ ምንም ሊመቸኝ አይችልም። ዛሬ ላይ ግን ሰዎች የማይሆን ነገር እየነገሩኝ ስራዬን መስራት አልቻልኩም። ምን መሰለ ወንድሜ ይላል። በቅርቡ ወንድሜ እንዲከታተልልኝ አድርጌ ነበር። እናም ባለቤቴ ከሌላ ወንድ ጋር ፍቅር እንደጀመረች ነገረኝ። ልለያት ፈለግኩኝ፣ ግን አንድ ነገር ያዘኝ፣ ውለቷ። እኔ ወደዚህ ሀገር ስመጣ እሷ ናት የእናቷን ቤት ሽጣ የላከችኝ። በጣም እንደምትወደኝ ነበር በፊት የማውቀው። ውለቷ ያዘኝ። ከዛ ሰው ጋር ያላትን ግንኙነት ማወቅ ፈለግኩኝ፣ ዲቴል ማወቅ ፈለግኩ፣ ግን ልጠይቃትም ፈራው። ምን ትመክሩኛላችሁ ይላል የዛሬ ባለ ታሪካችን። እንዴት ነው ማለት ውለታ ፍቅር ይሆናል? ከባድ ነው ግን በጣም ውለታ ፍቅር ይሆናል ብዬ አላስብም። ምን የፈለገ ውለታ ቢኖርበትም የፈለገ ውለታ ቢዋዋሉም ግን በመሃላቸው ፍቅር ከሌለ እንዴት ዘላቂነት ይኖራል የነሱ ፍቅር? ስለዚህ ሪስክ አለው ማለት ነው። በጣም ሪስክ አለው ማለት የሆነ በፍቅር የታሰረ ሲሆን ነው እንጂ ፍቅር የሚቆየው በውለታ ታስሮ እንዴት ይቆያል? በይሉኝታ ማለት ነው። በይሉኝታ ማለት ነው። ይሉኝታ እንዴት ፍቅር ይሆናል? ፍቅር ይሆናል ብዬ አላስብም። ይሉኝታ አዎ፣ ግን እሷን ነች የላከችኝ ምናምን ሲል ነበር። ቤቷን የእናቷን ቤት ሽጣ ወደዛ ሀገር የላከችኝ እሷ ነች። ስለዚህ ልለያት ብዙ ውለታ ውላለታለች። በርግጥ የማይካድ ግን ያ ውለታን በውለታ መመለስ ነው እንጂ ወይ ደግሞ ግልጹን ነግሯት የሆነ ቢተራረሙ ማለት እንዲህ መሆን የለበትም። እንደዚህ ይቅርታ ጠይቃ ጥፋቷን አምና ምናምን መቀጠል ቢችሉ አሪፍ ነው። ግን በጣም እንደሚወዳት ነው እየተናገረ። የሱ ፍቅር ብቻ ታዲያ ምን ያደርጋል? እሷ ውስጥ ፍቅር ከሌለ የሱ ፍቅር ብቻ። አንቺ ብትሆኚው በሱ ቦታ ምን ታደርጊያለሽ? እኔ በሱ ቦታ ብሆን አደርጋለሁ ብዬ የማስበው ነገር ቢኖር ማለት እውነቱ እንዲወጣ አደርጋለሁ። እስከ መቼ ተደብቆ ይቀራል? ተደብቆ የሚቀር ነገር አይደለም ይሄ። ምክንያቱም ህይወት ስለሆነ ፍቅር ነው፣ ተደብቆ የሚቀር ነገር አይደለም። እውነቱን መናገርና ያ ነገር ትክክል እንዳልሆነ አምና መቀጠል የምትችል ከሆነ አብረህ ትኖራለህ። ብዙ ያሳለፍከው ነገር ይኖራል። ያው እዚህ ደረጃ ውለታ እስከመዋዋል ድረስ ከደረስክ መቼም ብዙ ያሳለፍከው ነገር ይኖራል ብዬ አስባለሁ። አሁን እሷ ማለት ሌላ ፍቅር እንደጀመረች ነው። ስለዚህ እሱን እኮ አሁን ባጣቆዩኝ እያደረገችው ነው ማለት ነው። እዛ ሀገር አያውቅም ምን ያለውበትን ነገር አያውቅም፣ ወይ ደግሞ ቺት እያደረገች ነው ማለት ነው። ምክንያቱም እሱ እዛ ነው፣ እኔ እዚህ ነኝ፣ ማንም አያገኘኝም፣ እሱም አያውቅም ብላ አስባ ቺት እያደረገች ሊሆን ይችላል። እሱን እንደ ማለት ነገ ከነገ ወዲያ ከሱ ጋር እንደምትኖር አምናም ሊሆን ይችላል እዚህ ይሄን ነገር እያደረገች ያለች። እንዴት ታምናለች? እንዴት ይሄ ቃቃ አይደለም እኮ አይደል? ህይወት አይደል? እዚህ ጋር ከሌላ ወንድ ጋር እንደገና ደግሞ መልሼ ከሱ ጋር እኖራለሁ ተብሎ እኔ እንጃ። ይሄ ትክክለኛ ውሳኔ ነው ብዬ አላስብም። አሁን እኔ ከአንዱ ጋር መቀጠል ካለባት በቃ ዲስታንስም ምናልባት ከብዷት ከሆነም ለሱ በግልጽ መናገር መቻል አለባት። በቃ የርቀት ፍቅር ከብዶኛል፣ እንደዚህ አንተ እንዲህ በቃ ብቻ ተነጋግረው መወሰን ያለባቸው መወሰን አለባቸው። ምናልባት ርቀቱ ከብዷት ከሆነ
እንጂ ይሄ ቃቃ አይደለም። ይሄ እንደ አንድ የሆነ ሰዓት ካንዱ ጋር የሆነ ሰዓት ካንዱ ጋር እንትን የምትለው ህይወት ነው አይደለ? ህይወት እስከሆነ ድረስ እዚህ ማለት አስፈላጊ ነው ብዬ አላስብም። በቃ ወደ አንዱ ጋር መጠቃለል ነው። ያንን ከወደደች ከዛኛው ጋር፣ ያንን ከወደደች ከዚህኛው ጋር። ስለዚህ አሁን እሱ መጥቶ እውነቱን ነግሯት መለየት አለባት ብዬ ነው ማስበው እንደኔ። ወይ እዛው ሆኖ መለየት ብቻም አይደለም መፍትሄው። ምናልባት ተጸጽታ ምናልባት ለፍቅር ያላት ለዛኛው እኔ ቦን የማደርገው ነገር ቢኖር እሱን ነው። ምክንያቱም እሷ እዚህ እኔ እዛ እየተቃጠልኩኝ ሰው ሀገር ላይ እየኖርኩ ስራ ብዬ እየሰራሁኝ ነው አይደል ያለሁት። ስለዚህ እሷ እዚህ ከሌላ ወንድ ጋር አሸሼ ገዳሜ እያለች እኔ እዛ ሆኜ ባጣቆዩኝ እንድታረገኝ አልፈልግም። ምክንያቱም እውነቱን ፍቅርስ ባንዴ ይቆርጥልሃል። አዎ እንደ አይነት ነገር ይቆርጣል። እኔ እንጃ ምናልባት በባለቤቱ ቦታ ሆነህም አላሰብከውም ሊሆን ምን አለ መሰለሽ፣ አንደኛ ከሌላ ሰው ጋር ነው አይደለ? ከሌላ ሰው ጋር ነው ያለችው እቺ ሴት። እኔ ዛኔ እሷ አለችስ እኔ ይቅርታ አላደርግም። ለምን ይቅርታ አታደርግ? ይቅርታ ባደርግም ግን ከሷ ጋር ልኖር አልችልም። እኔ የኔን ነው። ቤተሰቦች ደግሞ የነሱን ሐሳብ እንግዲህ ይናገራሉ ማለት ነው። ኮሜንት ላይ እንደተለመደው ሐሳብ አስተያየታችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ፣ እስካሁን ሰብስክራይብ አላደረጋችሁም አይደለ? ሰብስክራይብ አድርጉ እንጂ እና ሐሳብ አስተያየታችሁንም ከስር እና እኔ በሱ ቦታ ብሆን የማደርገው ነገር ቢኖር ይሄን ነው። ተነገረኝ፣ አመንኩኝ አይደለ? ሪል ነው አይደለ? ያ ነገር እውነት ነው። ማጣላት ምናምን ተፈልጎ አይደለም ያ ነገር አይደለ? የእውነት ነው አይደለ? ምንድነው ማደርገው? ሆነ ፍቅሩ ያለው ግን እዛኛው ጋር ሊሆን ይችላል። ሩቅ ያለው ጋር ውጭ ሀገር ያለው ጋር ማለት ነው። ዝም ብላ እዚህ ዲስታንሱ ከብዷት ምናምን ዝም ብላ እዚህ እንትን ልትል። ስለዚህ አንቺ እሱን ነው የምትደግፊው? እሷን ነው የምትደግፊው? ኖ አይደለም። ምናልባት ተነጋግረው መግባባት ከቻሉ እውነተኛ ፍቅር ያለው እዛ ጋር ከሆነ ተነጋግረው መግባባት ከቻሉ እሷ ማለት ተነጋግረው ነው አይደለ? ተነጋግረው ነው እዛ ሀገር ድረስ እንዲሄድ ያደረገችው አይደለ? ስለምትወደውም ጭምር የእናቷን ቅርስና የእናቷን ሀብት የእናቷን ቤት ሽጣ የላከችው ለነገ ለውጣቸው ብላ ነው አይደለ? ምክንያቱም እሱ ላይ ምንም ነገር እስካላገኘች ድረስ እሱ ላይ ምንም አይነት ምናልባት ተጠራጥራውስ ቢሆን ወይ እዛ ሀገር እሱም ሌላ እንትን ይዞ ይሆናል ምናምን ብላ አስባ ቢሆን ሲና ያደረገችው በቃ እንደዛ ትክክል ናት እያልኩኝ አይደለም። እዚህ ያደረገችው ነገር ትክክል ነው እያልኩ አይደለም። ግን ውስጥ መሀላቸው ፍቅር ካለና እሱ ይቅርታ ማለት ቢችል እና እሷ እውነተኛ ፍቅር ካለ መሀላቸው ላይ ይቅርታ ቢባባሉና አብረው ቢሆን እውነተኛ ፍቅር ካለ ማለት ነው። ግን ፍቅር ከሌለ ግን አሁን ምን አለ መሰለሽ፣ አንቺ በሷ ቦታ ሆነሽ ነው አይደል እየተከራከርሽ ያለሽው? ያን በሷ ቦታ ብቻ ሆኜ አይደለም፣ በሁለቱም ቦታ ነው። እሺ ችግር የለውም። እሷን የእውነት አሁን እዚህ ካለው ጋር የእውነት ፍቅር ጀምራ ጊዜያዊ ፍቅር ምናምን ላይሆን ይችላል። የእውነት ጀምራ ቀጥላ ቢሆንስ ያልኩ እኮ እኔም እሱን ነው። እውነተኛ ፍቅር ከሆነ እዚህ ጋር ያለው ያንን ረስታው እርግፍ አድርጋ ትታው ከሆነ ትቀጥል ነው የምለው ከዚህኛው ጋር። ምክንያቱም ያም መጎዳት የለበትም። ለዛ ግን እውነተኛ ፍቅሯ ያለው እዛኛው ጋር ሆኖ እዚህ ዝም ብላ ጊዜ ለማሳለፊያ ምናምን አስባ ተሳስታ ያደረገችው ነገር ከሆነ ያኛውን ይቅርታ ጠይቃ የምትሻሻል አይነት ከሆነ ማለት ነው። ፍቅሯ ያለው እዛ ጋር ከሆነ ይቅርታ ጠይቃ ተሻሽላ ምናምን መኖር ይቅርታ ቢያደርግላ ደስ ይለኛል እንደዛ ከሆነ። ግን ደግሞ እውነተኛ ፍቅር ያለው እዚህ ጋር ከሆነ ለዛኛውም ፍቅር ከሌላ ዝም ብሎ ነገር ከሆነ መሀላቸው ላይ ያለው አብረው ባይሆኑ ነው የምለው። ማለት ፍቅር ሳይኖራት ከሌላ ሰው ጋር ትሆናለች ብለሽ ታስቢያለሽ? አንዳንዴ እንደዛ አይነት ነገር ይፈጠራል ብዬ አስባለሁ። ምክንያቱም አንዳንድ ሴቶች ዲስታንስ ይከብዳቸውና የርቀት እንትን ሲሆን ዝም ብለው እዚህም ጊዜ እንዲህ አይነት ነገር ጥሩ ነው ብዬ አላስብም። ከዓይን የራቀ ከልብ ይርቃል የሚባል እንደዛ የሚሆንበት በዛ መንገድ ሆኖ ሊሆን ይችላል እና ምናልባት እንደዛ ሆኖም ሊሆን ይችላል ብዬ ነው። አሁን የኛን ሐሳብ ሰጥተናል ለተመልካቾቻችን። የተሻለ ሐሳብ አስተያየት ያላችሁ ካላችሁ እንደዚህ ቢሆን እንደዚህ ብታደርግ የሚለውን ሐሳብ ሼር አድርጉ፣ ኮሜንት ላይ ጻፉ። የኛን ሐሳብ ሰጥተናል። እንግዲህ እናንተን ሐሳብ ነው ቤተሰባችን የሚጠብቀው። ስለዚህ እንግዲህ ለዛሬ የነበረን ታሪክ ይሄን ይመስል ነበር።
ቀጣይ በሌላ ታሪክ እስክንገናኝ ድረስ ሰላም ሁኑ እንላለን። እናመሰግናለን።